ስልክ ደወለኝ። በሞተር ሳይክል ላይ ተቀመጡ። በዚያች ቦታ አንድ ሕፃን በፖሊቲኒ ቦርሳ ውስጥ የተጠበቀ እንዳለ አግኝተናል። የወላጅ አስተላላፊ ገመድ እስከ አሁን ድረስ የተያዘበት ነበር። በናይሮቢ ቆሻሻ ውስጥ እና በስላም የሚጣሉት ሕፃናት ቁጥር አንድ ምክንያት የዘር ተዛማጅነት ወይም የግልጽ አገልግሎት ተጋላጭ መሆናቸው ነው። ዛሬ እንጀራ ለመብላት 1 ሳንቲም አንዲያውም ለማግኘት የሚችሉትን ሁሉ እየሰሩ ናቸው። እኛም ሕፃን እስኪተው ድረስ እንጠብቅ ብለን አስበን ነበር። ከዚያ እኛ ይህን ችግር በእነዚህ ሴቶች ማስቻል መፍታት እንችላለን ብለን ተረዳን። ሕፃንን ወደ ቤታችን ማምጣት ወይም ከድሪም ሴንተር ሕፃን ማስተናገድ በአንድ ሕፃን ላይ ትልቅ ተጽዕኖ አለው። ከብዙ ዓመታት በኋላም ማህበረሰቡ ይለውጣል። እግዚአብሔር የሚፈልገውን ሲደርስ ሕይወትህ በጣም የሚያስደስት ሊሆን ይችላል። እኔ ሁሉም ሰው እንዲያውቁ እመክራለሁ። ለምን በዚህ ምድር ላይ ነህ? ሕይወትህን በሌላ ሰው ላይ አፍስ። በጣም የሚያስደስት ነው።